የዛሬው ቪዲዮአችን እንግዲህ የሚያጠነጥነው በአርቲስት ነጻነት ወርቅነህ በማህበራዊ ሚዲያዎች የተጻፉ ጥልቅ መልእክቶች የያዙ ጥቅሶችን ከየቦታው አሰባስበን ለእናንተ እንደ ትዝታም ያገለግል ዘንድ ብለን አዘጋጅተናቸዋል። እንግዲህ ይህን እስከመጨረሻው ይሉን ሰብስክራይብ ማድረግ እንዳይረሳ። ከነዚህም ውስጥ እንግዲህ በቅደም ተከተል ለእናንተ አቀርብላችኋለሁ ማለት ነው። ይህንን በትክክል አድምጣችሁ ለጓደኞቻችሁ ሸር አድርጉላቸው። እንግዲህ የመጀመሪያው ምን ይላል? ትዝታዎች ከሰው በላይ ታማኝ ናቸው፣ ምክንያቱም ሰዎች ስለሚሄዱ ትዝታዎች ግን ይቀራሉ ይላል። በሁለተኛ ደረጃ የጻፈው ብቻችሁን መሆንን ተማሩ፣ ሁሉም ሰው አይቆይም ብሏል። ብዙ በማወቅ የሚመጣ የሀዘን አይነት አለ ይላል። ሶስተኛው ምንም ይሁን ምንም ፀሐይ እንደገና ትወጣለች ይልና እንደገና ብሏል። እውነት ነው። በዓለም ውስጥ አንድ ቦታ ላይ በተወለድክበት ቀን የበቀለና አብሮህ የሚያድግ አንድ ዛፍ አለ። ከሱ አትነስ። በእርግጠኝነት የማውቃቸው ሁለት ነገሮች አሉ። ጸሎቶች ይሰራሉና ጠረጴዛዎች በመጨረሻ ይለወጣሉ ያለ። በሰባተኛ ደረጃ ያስቀመጠው የመዶሻው የመጨረሻ ምት ድንጋይ ይሰብራል። ይህ ማለት ግን የመጀመሪያው ምት ጥቅም የለውም ማለት አይደለም። ያ ማለት ለእናንተ ስኬት የሰሩላችሁ ወይም ለእናንተ ስኬት ከመጀመሪያው እርዳታ ገዛ ያደረጉላችሁ ሰዎች መረሳት የለባቸውም። ጥቅም እንደሌላቸው ማድረግ አይገባም እንደማለት ነው። በስምንተኛ ደረጃ ከመስማት በላይ ዝምታ የለም ይለናል። ዘጠነኛ የምትታገልለትን እንጂ የምትመኘውን አታገኝም ብሏል። አስረኛ በራስህ ተመካ፣ ምክንያቱም ትግልህን የምታውቀው አንተ ብቻ ነህ ይልና በ11ኛ ደረጃ ኪነጥበብ ፍጹም ቆንጆ ሆና አታውቅም። ኪነጥበብ ጥሩ ለመምሰል አልተፈጠረችም፣ የሆነ ነገር እንዲሰማችሁ ለማድረግ ታስቦ ነው የሚሰራው ብሏል። በግልጽ ሲነግረን ማለት ነው። 12ኛ ደረጃ ምን ያስቀመጠ? ፍቅር ሰው ሲሞት እንኳን አይጠፋም፣ ወደ ኋላ ይቀራል እና የማንቋቋመው ይሆናል ብሎናል። 13ኛ በህልምህ አቅጣጫ በድፍረት ሂድ። 14ኛ በጥልቀት ከተመለከተን ሁሉም ነገር አስተማሪ ነው ይልና 15ኛ ህመም ይገነባል፣ መጽናናት ያደክማል ይላል። 16ኛ እነዚህ ደጋግ በጋዎች የተሸሸጉ ይላል። ማለት ያው በቅርብ ያየናቸው ነገሮች ወይም ደግሞ ቅርብ የነበሩ የምንወዳቸው ነገሮች ሲሰወሩን የምናሳየው የምንሆነውን ነገር ለመግለጽ ነው። በ17ኛ ደረጃ ደግሞ የያዝከው መንገድ ወደምትፈልገው ቦታ አላመራ ይሆናል፣ ነገር ግን በእርግጠኝነት ወደሚታሰበው ቦታ ይመራል ይላል። ስለዚህ እንዳታቆም ነው። 18ኛ እኛ ኮከቦችን ሮማንቲክ እናደርጋለን፣ ነገር ግን ውብ ሆነው እንዲታዩ የጨለማን አስተዋጽኦ መርሳት የለብንም ብሎናል። 19ኛ ሰዎች በስተት የጻፉትን ቢወዱስና ጽሁፉ በህብረተሰብ ውስጥ ጥሩ ለውጥ ባያመጣስ ምን ሊሆን እንደሚችል አስቡ። ስለዚህ እናንተ ያሰባችሁትን ይሆናል ብላችሁ ያሰባችሁት ነገር በሰዎች ዘንድ ላይወደድ ይችላል። ያኔ እናንተ ራሳችሁን መጉዳት የለባችሁም እንደማለት ነው። ከኔ ጋር የሚወጣና የሚገባ ትንሽ ጥላለኝና እሱን ከማየው በላይ ማንልማን እንደማለት ነው። መጀመሪያ ዋጋን ወቅ፣ ሁለተኛ ስሜትክን ተቆጣጠር፣ ሶስተኛ ትሁት ሁን ብሎ መክሮናል። 22ኛ የሆንኩትን ስተው የሆነውን እሆናለሁ አለ። በፈጣሪው ሲያምን ነው። 23ኛ በህይወት ውስጥ በጣም ከባዱ ነገር ያለሱ መኖር የማይችሉትን ሰው ማግኘትና ከዚያም ያለሱ መኖር ነው ይላል። እንግዲህ ከሰው መለየትን በጣም ከባድ እንደሆነ ሲገልጸው ማለት ነው። 24ኛ የአንድ ስኒ ቡና ትምህርት ይልና በሁሉም ሰው ለመወደድ ጣፋጭ መሆን የለብክም ይላል። 25ኛ እኔ ሁልጊዜ በውይይት ውስጥ በጣም ጥልቅ ነን ብሏል። ከራስ ጋር መወያየት፣ ከራስ ጋር ጥሩ ነገር መመኘት ወሳኝ ነገር ነው። ውሳኔን ከራስ ጋር መጀመሪያ አረጋግጠ በትክክለኛው ነገር መንገድ መወሰን አለብህ ነው። 26ኛ መልካሙን ተስፋ አድርግ፣ በእርግጥ ለክፉ ነገር ተዘጋጅ ይላል። 27 የሰው ልጆች ከእባቦች በበለጠ መርዘኛ ናቸው ይልና 28ኛ ላይ ደግሞ ምን አስቀመጠ መሰለ? ምን ማድረግ እንዳለብህ ዝግጁ አይደለም፣ አንተ ብቻ አድርገው፣ ያ ዝግጁ ያደርጋል ብሎ አጠናቋል። ሌሎችን ደግሞ በሚቀጥለው ቪዲዮ እናቀርብላችኋለን። ለዛሬው እዚህ ላይ እናበቃለን ማለት ነው። እንግዲህ ቤተሰብ ሁላችሁም ቪዲዮውን እስከ መጨረሻ ድረስ ስላያችሁልን እናመሰግናለን። ነጻነት ወርቅነህ ነፍስህ በሰላም ትረፍ እንላለን ማለት ነው።